የኔ ጣፋጭ ከትምህርት ቤት እንደተመለስክ ልታረጋቸው የሚገቡ 5 ቀላል ግን በጣም ወሳኝ ነገሮችን እነግርሃለሁ። ስለዚህ በደንብ ስማኝ፣ ምክንያቱም እያንዳንዱ ነገር አንተ ሳታውቀው የወደፊት ህይወትን እየገነባ ስለሆነ። እሺ እማዬ፣ ምንድን ናቸው? አንደኛ ማድረግ ያለብህ ቤት እንደገባህ ወዲያውኑ ጫማህን በአግባቡ አውልቅ። እንደ እግር ኳስ ዝም ብለህ አትጠልስ። በአግባቡ አውልቀህ መቀመጥ ያለበት ቦታ ላይ አስቀምጥ። በዚህ እድሜ ይህንን ማድረግ ስትማር ወደፊት አይምሮ ስርዓት እንዲኖረው እያሰለጠንከው ነው ማለት። ስለዚህ ወደፊት የተዝረከረከ ህይወት አይኖርም። ክፍል፣ ስራ፣ ሌላው ቀርቶ ሀሳብህ ራሱ የተደራጀ ነው የሚሆነው። የተደራጁ ሰዎች ደግሞ በጣም በፍጥነት ነው የሚሳካላቸው። ሁለተኛ ቦርሳህን ሁልጊዜም በቦታው አስቀምጥ። በግዴለሽነት አትወርውረው። ምክንያቱም ቦርሳ ውስጥ መጽሐፍት፣ ትምህርትህን፣ የወደፊት ህይወትህን የያዙ ነገሮች አሉ። አሁን ላለህ ነገር ክብር ከሰጠህ ወደፊት ለሚመጡልህ ነገሮች ደግሞ ክብር ትሰጣለህ ማለት ነው። ለእድሎቹ ክብር የሰጠ ሰው ደግሞ እድሎቹ በፍጹም አያመልጡት። ሶስተኛ የምግብ ምሳቃህንና የውሃ ኮዳህን ባዶ አድርግ። እንዲሸቱ፣ ባክቴሪያ እንዲራባባቸው አታድርጋቸው። ወዲያውኑ ወደ ኪችን ውሰዳቸው። ይህ ኃላፊነትን ያስተምራል። ነገ ህይወት ግዴታዎችን ሲሰጥህ በፍጹም አትሸሽም። ታማኝና አስተማማኝ ሰዎች የሚገነቡት በዚህ መንገድ ነው። አራተኛ ፊትህን፣ እጅህን፣ አስፈላጊ ከሆነ ሰውነትን በአጠቃላይ ታጠብ። ምክንያቱም ከሙሉ ውጭ ነበርክ። ስለዚህ ራስን ማጽዳት አለብን። ይህ ራስን መንከባከብ የምትማርበት መንገድ ነው። ወደፊት ለራስህ ለጤናና ለገጽታ ዋጋ ትሰጣለህ። ራሳቸውን የሚንከባከቡ ሰዎች ደግሞ በሄዱበት ሁሉ ኮንፊደንሳቸውን ይዘው ይሄዳሉ። አምስተኛ ወደ ቤት ስትገባ ለወላጆች በአግባቡ ሰላምታ ስጥ። ልክ እንደማይተዋወቅ ሰው ዝም ብለህ አትግባ። እንደምን ዋላችሁ ብለህ ፊትህን አሳይ። ይህ ወደፊት ከሰዎች ጋር እንዴት መከባበር፣ እንዴት መግባባት እንዳለብህም እንድታውቅ ይረዳሃል። ለአክባሪ ሰዎች ደግሞ በሮች በጣም በቀላሉ ይከፈታል። አሁን የነገርኩህን ነገሮች ማድረግ ከቻልክ ወደፊት ኃላፊነት የሚሰማው ሰው መሆን አይከብድህም። አንድ ቀንም ሰዎች አንተን አይተው ይሄ ልጅ በስነ ስርዓት ያደገ ነው ይሉሃል። እሺ እማዬ፣ በደንብ ገብቶኛል።